አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦቼ ሰላም ናቸው? እንዴት ናቸው? እኔ ጋር አለሁ አልሐምዱሊላህ። እና አዲስ ጀማሪ ነኝ። እንግዲህ አበረታቱን። ዛሬ ምርጥ ቪዲዮ ላሳያችሁ ነው። እንግዲህ ከዱባይ ይሄ አለ ሲባል ልታቁም ትችላላችሁ ብዙዎች። ይሄ ቅቤ ነው። አስቡት፣ ከየት ነው? ከዱባይ። ይሄ ጉድ አይታችሁ ታውቃላችሁ? ከዱባይ ይሄ አለ ሲባል ኢትዮጵያ ሕዝብ ያውቃል። የስንት ቀን? የሳምንት ነው። የሳምንት እየገፋው ያጠራቅማለሁ። በሳምንት ሐሙስ አሁን እያነገርኩ ነው። ተመልከቱ፣ ተከተሉኝ። እንግዲህ ማሻአላ ብቻ በሀገራችን አሁን ይሄ በወርም ፈረንጅም ላም ቢኖር ያው በወር የሚጠራቀሙ አይመስለኝም። እዚህ ግን ማሻአላ ግን በሶስት ቀን በአራት ቀን ስንት ኪሎ ነው የምናነሳው? አሁን ዛሬ ያኖግራለሁ፣ ነገ ደግሞ ቅመም ምናምን እየጨመርኩ ያነጥራለሁ። እንደ ሀገራችን ማለት ነው። ስራችን ይሄ ነው። ስራዬ ከባድ ነው። እንግዲህ አበረታቱኝ። ተስፋ አለኝ። እንግዲህ መቼም ተስፋ አልቆርጥም፣ አልጨኩንም። እንግዲህ ተመልከቱ። አሁን ሲታይ ብዙ ይመስላል እንጂ አረፋው ብቻ ግማሹ ይወጣል። ነገም እንደገና አሳድሬ ከስር የሚወጣው አረፋ ታዩት። አይቤውን ደግሞ ያው ዛሬ ጠዋት ነው የሰራሁት ለቁርሳቸው። ከዛ ሲፈልጉ በየሳህን እየቀነስኩ ያቀርብላቸዋለሁ። የተነጠረ ቆየ ቅቤ ካለ ከሱ ጋር ከላይ እያረጉ ይበላሉ ይላቸዋለሁ። ውዶቼ የአይቤ እንደ ሀገራችን ኢትዮጵያ አለው በሉ በቃ። የሚገርማችሁ ነገር አረፋ ብቻ ነው፣ ግን ሀገራችን ቅቤ እንዲመጣ አይመስለኝም። ስደት ግን ብቻ ማያስለምደው ጉድ የለም። እኔ ከሀገር አንድም ቀን ወተት እንዴት እንደሚናጥ እንዴት እንደሚገፋም እንዴት እንደሚደረግ አይቼ ሰምቼ መራቅም ብቻ። እንግዲህ ግዴታ ስደት ማያስለምደው ማያረገው ጉድ የለም። ተመልከቱ። ከጎኔ እኮ ያቺ ሹርጣ አለች እኮ ብቻ ለጓደኞቼ ምናምን እንዳስታወቅ ነው እላቸዋለሁ እንጂ ለእኔ እንደገረመኝ ለእናንተም እንዲገርማችሁ ላሳያችሁ ብዬ ነው ውዶቼ። ከተላጃ ስለተቀመጠ ማለት ነው። በጣም እንትን ብሏል፣ ደርቋል። ቶሎ አይማማም። እንዳ ነው ደግሞ ቆይሻለሁ። ነገ ሰዓት ካለኝ እንዴት እንደሚነጠር አሳያቸዋለሁ። እንደ ሀገራችን አይደለም። እዚህ ሀገር በቅመምና
እኛ ሀገር አሁን በቅመም ብቻ ነው የሚነጠረው። እዚህ ቅመም ይደረጋል፣ ከዛ ዱቄት ይደረጋል። የስንዴ ዱቄት ይደረግና ከዛ እሱን ከላይ ያለውን እንትንን አተላውን ይበሉታል ከአይቤ ጋር። በጣም ይወዱታል፣ ከአይቤ በላይ ማለት ነው። በጣም የሚገርም ነው። አሁን ሀገራችን ቅቤ እንዲህ አይነት እንትን ወጣዋል፣ አረፋ ይወጣዋል። ጉድ እኮ ነው ይሄ። ከዛም አልፎ አንድ ጉድ ላሳያችሁ። ለምን ያመልጣችኋል? ይኸው ወተቴ ለብቻ አንድ ክፍል አለው። ይሄ የጠዋቱ ነው። ከሰዓት ይጨመራል ድጋሜ። በሁለት እቃ ነው የሚገፋው። ገፋው ሲባል በእጄ እንዳይመስላቸው ማሽን አለው። ማሽን በ40 ነው የሚገፋው። ይህን ቆንጆ ታሪክ እዩ። እና ይሄ አንድ ነው። አሁን አጥቤ ነው ያስቀመጥኩት። አንዱ ይሄ ነው። ሁለት ነው። ከጨረስኩ በኋላ አጥቤ ያዳርቅና ከዛ ያስቀምጣለሁ እላቸዋለሁ ወዶቼ።
ከዛ መጨረሻ ላይ ምናልባት ካቆም ይሄ ስጨርስ አረፋውን ጨርሼ ሳወጣ ትንሽ ቅመም አደርጋለሁ። ነገ ደግሞ ለነገ ጣዕም እንዲኖረው ደግሞ ለነገ ሌሊት ተነስቼ ቅመም ምናምን አድርጌ ነገ አርብ ነው ለልጆች ለቤተሰቦች በይቃ እያሳመርኩ አካፍላለሁ እላቸዋለሁ ውዶቼ። እና እንዲህ ነው ስደት፣ እንዲህ አይነት ነው የሚያስተምረው። እሺ እና አበረታቱን። አመሰግናቸዋለሁ ውዶቼ።